ከፋኖ ጋር ሰላም እንፈልጋለን ማለት ነውር አይደለም ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። ኤርትራን ጨምሮ ከጎረቤቶቻችን ጋር ሰላም ለማውረድ መፈለግ እንደ ተንኮል ሊቆጠር አይገባም ሲሉም ተናግሯል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከወይን ጋዜጣ ጋር በነበራቸው ቆይታም የድርጅታቸው ዋነኛ ፍላጎት የፕሪቶሪያው ስምምነት እንዲቀጥል ተፈጻሚ እንዲሆንና ዘላቂ ሰላምም እንዲረጋገጥ ስለመሆኑ አብራርቷል። በሁለት ዓመቱ ጦርነት የተሳተፉ የተለያዩ ሀገራት ናቸው። ነገር ግን ከኛ ጋር በቀጥታ የሚያገናኛ ነገር አልነበረም። ለምን ቢባል ከፌደራል መንግስቱ ጋር ሆነው ነው የመጡት ሲሉም አንስቷል። በአማራ ክልል ያሉ ኃይሎችን ቢሆን ከኢትዮጵያ መንግስት ጋር ሆነው ነው የመጡት የሚለውንም አክለዋል። ከፋኖ ጋር ሰላም እንፍጠር ካል ከኤርትራ ጋርም ሰላም መፈለጋችን እንደ ነውር ሊቆጠር አይገባም ያሉት ሊቀመንበሩም አሁን የህዝባችን ፍላጎት በዛ ጦርነት ከደረሰው ጉዳት ማገገም ነው ሲሉ አንስተው ከዚህ ጋር የተያዘ ሌላ ተንኮል ካልታሰበ በቀር ከአጎራባች አካባቢዎችና ሀገራት ጋር ሰላምን እንፍጠር ማለታችን ስጋት ሊሆንም ነውርም ሊሆን አይገባም ሲሉ ተሰምተዋል።